እናንተ የተማራችሁ ሰዎች ግን ለምንድነው ነገሮችን በስርዓት በአማርኛ ማታስረዱት? ለምንድነው እንግሊዝኛ የምትደባልቁት? ልክ ናችሁ። እውነት ለመናገር እኔ ነገሮችን ሰው በሚገባው መልኩ መረዳት አለበት መወራት አለበት ከሚሉት ሰዎች መሀል ነኝ። ከዚህ በፊት በሰራሁላችሁ ቪዲዮ ኦከልት ስፓይናል ዲስትራፊዝም ምንድነው የሚል ነገር ብዙ ጥያቄ አይቻለሁ። ለሌላም ጊዜ ግን እኔን ይህን ፊት ስታዩ ማለት ነው እኔ ላወራ የምችለው ስፔሻሊቲም ስለሆነ አንጎል፣ ህብለሰረሰር፣ አከርካሪ አጥንትና ነርቭ ተያይዞ ያሉት ኖርማል እና አብኖርማል የሆኑትን ነገሮች ነው። ኦከልት ስፓይናል ዲስትራፊዝም ግርድፍ ትርጉሙ ምንድን ነው የሚለውን እናውራ። ኦከልት የተደበቀ ማለት ነው። ስፓይናል ያው አከርካሪ አጥንትና ህብለሰረሰር ጋር የተያያዘ ነገር ሲሆን ዲስትራፊዝም ማለት ደግሞ አብኖርማሊ የተዘጋ ነገር፣ በስርዓት ያልተዘጋ ነገር ብላችሁ ውሰዱት። ይህንን ለመረዳት ሁለት ማወቅ ያለብን ነገር አለ። አከርካሪ አጥንትና ህብለሰረሰር ላይ የአፈጣጠር ችግር ሲኖር ሁለት አይነት አለው። አንደኛው ኦፕን የሚባለው እንደዚህ አይነት ማለት ነው፣ ክፍት ነው፣ ልጁ ሲወለድ ይታያል። ሁለተኛው ደግሞ አሁን እያወራን ያለነው ኦከልት ስፓይናል ዲስትራፊዝም። ይሄ ማለት አይታይም፣ የተፈጠረው ችግር ውስጥ ነው ያለው። ነገር ግን ተፈጥሮ አንድ የምታደርገው ነገር አለ። የሆነ ነገር ስህተት ሲኖር እዚህ ጋር ስህተት አለ፣ ችግር አለ የሚል ምልክት ታሳያለች ማለት ነው። ያ ምልክት ነው እንግዲህ ቆዳ ላይ የሚታዩት ነገሮች ስኪን ስቲግማታስ ወይም ደግሞ ከዚህ በፊት በሰራሁላችሁ ቪዲዮዎች ላይ ያሉት ምልክቶች አሉት ማለት ነው። የቆዳው መልክ መቀየር ሊሆን ይችላል፣ ዲምፕል ሊሆን ይችላል፣ እዛ አካባቢ ከሌላው የተለየ ፀጉር ሊሆን ይችላል ማለት ነው። እና እነዚህ የተነገሩት ችግሮች እንግዲህ ቀላል ምንም ነገር የማያስፈልጋቸው ሊሆኑ ይችላሉ፣ ወይም ደግሞ ኦፕሬሽን የሚያስፈልጋቸው ሊሆኑ ይችላሉ ማለት ነው። አብዛኞቻችሁ በጣም ኢንተረስትድ የሆናችሁ ስለ ዲምፕሉ ነው። ጥሩ ዜናው ምን መሰላችሁ? በጣም ብዙ ህፃናት ይሄ ኖርማል የሆነ ዲምፕል ያላቸው ልጆች አሉ። አብኖርማል የሆነና ከዚህ ችግር ጋር የተያያዘ ደግሞ እንዴት ነው የሚለየው የሚለውን ደግሞ ቀጣይ ቪዲዮ ላይ እመጣላችኋለሁ። ስለ ትዕግስታችሁ በጣም አመሰግናለሁ። ደህና ሁኑ።